ሰላም እንኳን ወደዚህ ቻናል በሰላም መጣችሁ። ይህ ዛሬ ማሳያችሁ እጅግ በጣም ጠቃሚ የሆነ ለስልካችን ጠቃሚ የሆኑ አፕሊኬሽኖችን ነው ማሳያችሁ። ዛሬ በስልካችን በሌሎች ስልኮች ተጠልፎ ከሆነ ሀክ ተደርጎ ከሆነ ማንኛውም የኛን ፋይል ሌሎች ሰዎች እየተመለከቱት ከሆነ እንዴት መለየት እንደምንችልና ያንን ነገር እንዴት ማቋረጥ እንደምንችል አሳያችኋለሁ። ስልካችን በሌሎች ስልኮች ተጠልፎ ከሆነ ያንን ዲቴክት በማድረግ በቀላሉ ከስልካችን ላይ ቫይረሶችን ማስወገድ እንደምንችል አሳያችኋለሁ። ሁለት አይነት መንገዶች አሉ። እነዚህን መንገዶች የማሳያችሁ ይሆናል። አብራችሁ ይቆዩ። ቀደም ብዬ እንደገለጽኩላችሁ የተከበራችሁ የዚህ ቻናል ቤተሰቦች ስልካችን በሌሎች ስልኮች ተጠልፎ ከሆነ እንዴት መለየት እንደምንችልና የለየናቸውን ወይም ከኛ ቁጥጥር ውጭ የሆኑ አፕሊኬሽኖች እንዴት ማስወገድ እንደምንችል፣ ሊንኮችን፣ ቫይረሶችን ስልካችን ውስጥ ገብተው ከሆነ እንዴት በቀላሉ ማስወገድ እንደምንችልና ባትሪያችንን፣ ስቶሬጃችንን እንዴት ክሊን ማድረግ እንደምንችል ከቫይረሶች በቀላሉ አሳያችኋለሁ። ቀላል ስቴፖች ናቸው። አብራችሁን ቆዩ። የመጀመሪያው አፕሊኬሽን አንቲቫይረስ ብለን ፕሌይ ስቶር ጋር ሰርች ካደረግን በኋላ ዳውንሎድ እናደርገዋለን። እቺ እንደምትመለከቷት እቺን አፕሊኬሽን ነው። ወደዚህኛው አፕሊኬሽን ከገባን በኋላ እንደምትመለከቱት እዚህ ጋር አፕሊኬሽን ጋር ከገባን በኋላ ምንድነው የምናደርገው? ቫይረሶች ወይም ማንኛውም ከኛ ቁጥጥር የሆኑ አፕሊኬሽኖች ካሉ ስካን ያደርግልናል። ይህንን ስካን ተጠቅመን ያንን የለየነውን አፕሊኬሽን ዲሌት እናደርጋለን ወይም ከስልካችን እናስወግዳለን ማለት ነው። የመጀመሪያው እዚህ ጋር እንደምትመለከቱት የተለያዩ አማራጮች አሉ። ኮምፕሌክስ ዌብሳይቶችን ማንፈልጋቸው ዌብሳይቶችን እንዴት ማስወገድ እንችላለን እዚህ ጋር እንመለከታለን። ስልኮችን ፊልተር ያደርጉልናል ወይም ማንኛውንም ማንፈልጋቸው ዌብሳይቶችን እሱ ጋር እንዴት ማስወገድ እንደምንችል እዚህ ጋር መጠቀም እንችላለን። ግን ለአሁኑ የማሳያችሁ እንዴት ስካን ማንኛውም ቫይረስ ወይም አፕሊኬሽኖች ስልካችን ላይ ከኛ ቁጥጥር ውጭ ሆነው ገብተው ከሆነ እንዴት አድርገን እንደምንጠቀም ነው ስካን እንደምናደርግ ነው የሚያሳያችሁ። እንደምትመለከቱት ይሄ አፕሊኬሽን ስልካችን ላይ ማንኛውም ቫይረስ ገብቶ ከሆነ ስካን ያደርግልናል። ስካን ያደረገልንን ደግሞ ሄደን ዲሌት እናደርጋለን ወይም እናስወግዳለን ማለት ነው። እዚህ ጋር የሚሰጠው ታይም አለ። ስልካችን በቫይረስ ተጠቅቶ ከሆነ እንዴት ማስወገድ እንደምንችል ነው በጣም በቀላሉ የሚያሳየን። አላስፈላጊ የሆኑ ፋይሎች ካሉ እነዚህንንም ማስወገድ እንችላለን። በተለይ ስቶሬጃችን ይሞላል፣ ባትሪያችን ከኛ ቁጥጥር ውጭ ሆኖ ፕሮሰስ እያደረገ ከሆነ ዳታውም ከኛ ቁጥጥር ውጭ ከሆነ እነዚህን ፋይሎች ማስወገድ ካለብን እናስወግዳለን ማለት ነው። በዚህ መንገድ ፋይሎችን ካገኘን በኋላ ዲቴክት አድርጎ ያመጣልንን ማስወገድ እንችላለን። በዚህ ጋር ዲሌት ማድረግ እንችላለን ማለት ነው ፋይሎችን። ሌላኛው ደግሞ ሙሉ ፉል ስክሪን ስካን ማድረግ እንችላለን። ሙሉ ስልካችንን ስካን በማድረግ ቫይረሶች ገብተው ከሆነ በሊንክ የኛ ስልክ በሌሎች ሰዎች ስልክ እየተሰለለ ከሆነ ይህን ዲቴክት ያደርግልናል በቀላሉ። እያንዳንዱን ፋይል በፋይል ዲቴል ነው የሚያወጣው። በጣም ቆንጆ አፕሊኬሽን ነው፣ ተጠቀሙት። ፕሌይ ስቶር ጋር ታገኙታላችሁ። ሌላኛውና ቀላሉ ሜተድ ደግሞ ሴቲንግ ላይ እንገባለን። ስልካችን ለምሳሌ እኛ ከምናውቃቸው አፕሊኬሽኖች ውጪ ኢንስቶል አድርጎ ከሆነ እነሱን እንዴት ማስወገድ እንደምንችል አሳያችኋለሁ። ስልካችን ከኛ ቁጥጥር ውጭ በሆኑ አፕሊኬሽኖች የኛን ፐርሚሽን ወይም ፍቃድ ሳይጠይቅ የገቡ አፕሊኬሽኖችን በቀላሉ እንዴት እንደምናስወግድ ነው ማሳያችሁ። እንግዲህ ወደ አፕስ ብለን ሰርች እናደርጋለን ሴቲንግ ላይ ከገባን በኋላ። ስለዚህ የማንፈልጋቸው አፕሊኬሽኖች ከሆኑ አፕሊኬሽኖች ጋር እንገባና ከፈለግ አንኢንስቶል ማድረግ እንችላለን። አለበለዚያም ደግሞ ፐርሚሽኖች ላይ ማንኛውም ፐርሚሽን ኦፍ ማድረግ እንችላለን ማለት ነው። እነዚህን ቀላል ስቴፖች በመጠቀም የስልካችንን ደህንነት መጠበቅ እንችላለን። አላስፈላጊ ስቶሬጅ እየያዘብን ከሆነ ዲቴክት በማድረግ በተለይ ይቺን አፕሊኬሽን ብትጠቀሙ በጣም
ምርጥና ተመራጭ አፕሊኬሽን ናት። ይችን አፕሊኬሽን ብትጠቀሙ ስልካችሁን ደህንነት መጠበቅ ትችላላችሁ። አላስፈላጊ የሆኑ ቫይረሶች፣ ሊንኮች በቴሌግራም ወይም በቪድሜት በተለያዩ አፕሊኬሽኖች ከኛ ቁጥጥር ውጭ የሆኑ የወረዱ አፕሊኬሽኖች ካሉ እነሱን ማስወገድ እንችላለን። ሊንኮች ካሉ፣ የዌብሳይት አላስፈላጊ ነገሮች ካሉ መቆጣጠር እንችላለን ማለት ነው። አብራችሁ ስለቆያችሁ ከልብ አመሰግናለሁ። አጫጭር መረጃዎችን ወደ እናንተ አደርሳለሁ። ጠቃሚ የሆኑ ነገሮችን አደርሳለሁ። ላይክ፣ ሰብስክራይብ፣ ሼር በማድረግ የዚህ ቻናል ቤተሰብ ሁኑ። መልካም ጊዜ